ሰላም ለእናንተ ይሁን። እንዴት ናችሁ? እኔና ሶሊ በጣም ደህና ነን። ክብሩ ይስፋ። እንግዲህ ዛሬ ይሄ መልእክት ወቅታዊ መልእክት ስለሆነ ለሁሉም ሰው ሼር እንዲያደርጉ እንጋብዛችኋለን። ለሁሉም ሰው ሼር አድርጉልን። በኢሳይያስ ምዕራፍ 54 ቁጥር 17 ላይ ያለውን የጊዜውን ቃል እንድትሰሙን እንጠይቃችኋለን። በአንቺ ላይ የተሰራ መሳሪያ ሁሉ አይከናወንም፣ በፍርድም በሚነሳበሽ ምላስ ሁሉ ትፈርጅበታለሽ። የእግዚአብሔር ባሪያዎች ርስት ይህ ነው፣ ጽድቃቸውም ከኔ ዘንድ ነው ይላል እግዚአብሔር ይላል። እንግዲህ በአንቺ ላይ የተሰራ መሳሪያ አይከናወንም። ኢሳይያስ ምዕራፍ 54 ቁጥር 17 ላይ በአንቺ ላይ የተሰራ መሳሪያ አይከናወንም። እንግዲህ 2 ወይም 3 ጊዜ ቪዲዮዎቹን 10 ደቂቃ ላይ ሊፈጅ ይችላል። ተከታትላችሁ ለሌሎችም ሼር በማድረግ የጊዜውን መልእክት ለሌሎች እናጋራለን። እኛም በደንብ እንሰማለንና ከቤተሰቦቻችሁ ጋር በደንብ እንድትሰሙ እንጠይቃችኋለን። በአንቺ ላይ የተሰራ መሳሪያ አይከናወንም። እንግዲህ ጥያቄው ምን ማለት ነው የሚል ነው። ጥያቄው ምን ማለት ነው? በአንቺ ላይ የተሰራ መሳሪያ አይከናወንም ምን ማለት ነው ወደሚለው እንሄድና ከዛ ደግሞ ወደ ራሳችን እናመጣዋለን። በኢሳይያስ ምዕራፍ 54 ከ11 እስከ 17 ላይ ነብዩ ኢሳይያስ ኢየሩሳሌም በባቢሎናውያን ከጠፋች በኋላ እንግዲህ በባቢሎናውያን ኢየሩሳሌም ከጠፋች በኋላ ምን ማለት ነው? ከኢየሩሳሌም ከወደመች በኋላ ከኢየሩሳሌም መጥፋት በኋላ ቅጥሮቿ ከፈረሱ በኋላ የአራዊት መሰማሪያ ከሆነች በኋላ ቅጥሮቿ ከተማዋ ለጠላት መላገጫ ከሆነች በኋላ ከጥፋት በኋላ ይሄ መልእክት ይሄን ነው የሚመለከተው። ወደ ቀድሞ ሁኔታ መመለስ ያንን የሚመለከት መልእክት ነው እዚህ ስፍራ ላይ የምንመለከተው። ወደ መጀመሪያ ማንነቷ ወደ ነበረችበት ማንነቷ ከተበላሸው ከጠፋው ከወደቁበት ከጠፉበት ማንነት ወደ ቀድሞ ወደ መጀመሪያው መመለስ፣ ከባርነት ወደ ክብር መመለስ። እንግዲህ በደንብ ብላችሁ ልብ ብላችሁ በደንብ እንድትከታተሉን እንጠይቃለን። ከውርደት ወደ ክብር መመለስ፣ ከጨለማ ወደ ብርሃን መመለስ። ይሄ እንግዲህ የሰው ልጅ በብዙ የህይወት ውጣ ውረድ ውስጥ በራሱም ጥፋት፣ በኃጢአቱ፣ በክፋቱ፣ ባለመታዘዙ፣ ልክ ባልሆነው የህይወቱ ስርዓት በብዙ መንገድ ተላልፎ ይሰጣልና እግዚአብሔር ደግሞ ማንነቱ አንዱ የእግዚአብሔር ማንነት ያለመተው ባለንበት በጥፋታችን፣ በውድቀታችን፣ በጨለማ ውስጥ፣ በኪሳራ ውስጥ፣ በጥፋት ውስጥ ያለመተው ባህሪው የእግዚአብሔር ባህሪ ነው። ማለት መለስ ብሎ ወደ መጀመሪያው ነገር የመመለስ ማንነት አለው። ስለዚህ ስለ እግዚአብሔር ባህሪ ክብር ለእግዚአብሔር ይሁን። ያልተወን ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። የኖርን ያለነው በእግዚአብሔር ምሕረት ነው። ነገንም የምንታመነው በእግዚአብሔር ላይ ባለን እምነትና በሱ ምሕረት ነው እና ይህን መልእክት ከእግዚአብሔር በመቀበል ያስተላለፈው ነብዩ ኢሳይያስ ያስተላለፈበት ምክንያት ምንድነው ካላችሁ፣ ሰዎቹ ወይንም ደግሞ የኢየሩሳሌም ሕዝብ ዕብራውያን፣ እስራኤላውያን በግርግር ውስጥ ናቸው። ምን አይነት ግርግር? በፍርሃት ውስጥ ናቸው፣ በጭንቀት ውስጥ ናቸው፣ ግራ በመጋባት ውስጥ ናቸው። ነገር ግን ጌታ እግዚአብሔር ከተማዋን ወይንም በከተማዋ ላሉ ሰዎች ከመቼውም ጊዜ በበለጠ ወይም ከመቼውም ጊዜ በተሻለ የምትከብርበት ወይም የምትጎመኝበት ወደ ክብሯ፣ ወደ መጀመሪያው ደህንነቷ፣ ወደ ሰላሟ፣ ወደ መረጋጋቷ የምትመለስበት ጊዜ እንደሆነ ቀድሞ ቃል ገብቶላቸዋል። በውድቀት ውስጥ እንደማይተዋቸው፣ በኪሳራ ውስጥ እንደማይተዋቸው፣ በችግር ውስጥ እንደማይተዋቸው ቃል ገብቶላቸዋል። የእግዚአብሔር ሕዝብ ወይም ደግሞ የጌታ ሕዝብ እነዚህ በኢየሩሳሌም ያሉ በግዞት ወደ ባቢሎን የሄዱ ቅጥራቸው የፈረሰባቸው፣ ከተማቸው የፈረሰባቸው፣
በብዙ ችግር የህይወት ውጥንቅጥ ውስጥ ያሉ ሰዎች ወደ ነበሩበት ሰላማዊ ስፍራ መመለስ ይመኛሉ። እግዚአብሔርም የገባላቸው ተስፋ እሱ ነው። ወደ ቀያቸው ወደ ተዘጋጀላቸው ቀዬ ምን ማለት ነው? ወደሚያውቁት ተራራ፣ ወደሚያውቁት ቁልቁለት፣ ወደሚያውቁት ሐይቅ፣ ወደሚያውቁት ወንዝ፣ ወደሚያውቁት መልክዓ ምድር፣ ወደሚያውቁት ወደ ወገናቸው እርስ በርስ ጉርብትናው፣ ማህበራዊ ግንኙነቱ፣ ማህበራዊ ተሳትፎ፣ ትውውቁ፣ መጠያየቁ፣ ድግሱ፣ እነዚህ መልካም የሆነ ያኗኗር ስልታቸው ከሱ ሄዶ እንግዲህ በባዕድ ምድር በጠላት በግዞት ሲገዙ የህይወት ስርዓታቸው ሙሉ ለሙሉ ነው የሚዛባው። ሙሉ ለሙሉ በጣም የተዛባ ማለት ባህላቸውን መጠበቅ አይችሉም። ምክንያቱም ያሉት በጠላት ምድር ነው፣ በባዕድ ምድር ነው፣ በግዞት ነው፣ በጫና ነው ያሉት፣ በችግር ነው ያሉት፣ በመከራ ነው ያሉት፣ በአስቸጋሪ ሁኔታ ውስጥ ነው ያሉት። ስለዚህ ወደ ነበሩበት ሲመለሱ ብዙ ነገራቸው ነው የሚመለሰው። ማለት በአካል የኢየሩሳሌም ከተማ ላይ መግባት ብቻ ሳይሆን የሚኖሩበት የባህሉ፣ ስርዓቱ፣ ወጉ፣ እንደገና የሚያውቁት ቶፖግራፊ፣ ጂኦግራፊው፣ የአየሩ ጸባይ፣ የሚያውቋቸው የኑሮ ዘይቤ፣ ከብት ማርባት ሊሆን ይችላል፣ እርሻ ሊሆን ይችላል፣ ንግድ ነገሮችን ወደሚያውቁበት ስፍራ ወይንም ደግሞ ወደ ተፈጠሩበት ወደ መጀመሪያው ማንነታቸው የሚያውቁት ቁልቁለቱን፣ ዳገቱን፣ አቀበቱን፣ አሸዋውን፣ ወንዙን፣ መሬቱን፣ አካባቢውን፣ ቀዩን፣ ወረዳውን፣ ክልሉን፣ ግዛቱን፣ ቦታውን ወደሚያውቁበት ስፍራ ነው የሚመልሳቸው ማለት ነው። እሺ ሌላ ጥፋት ሳይመጣባቸው ወይም ደግሞ ሌላ ጥፋትን ሳይፈሩ ይኖራሉ። ምን ማለት ነው? በአንቺ ላይ የተሰራ መሳሪያ ሁሉ አይከናወንም ማለት ሌላ ጥፋት ይመጣል ብሎ እንግዲህ ሌላ ጥፋት፣ ሌላ ተንኮል፣ ሌላ አመፅ፣ ሌላ ነገሮች ወደ ህይወታችን ይመጣል ብለው ሳይፈሩ ማለት ነው። ሌላ ጥፋት በአንቺ ላይ የተሰራ መሳሪያ ሁሉ አይከናወንም ማለት በፍርድም በአንቺ ላይ የሚነሳብሽን ምላስ ሁሉ ትፈርጅበታለች ማለት እንደገና የእግዚአብሔር ባሪያዎች ርስት ይህ ነው፣ ጽድቃቸውም ከኔ ዘንድ ነው ይላል እግዚአብሔር። ማለት አምላክ እግዚአብሔር በአንቺ ላይ የተሰራ መሳሪያ አይከናወንም፣ በአንተ ላይ የተሰራ መሳሪያ አይከናወንም፣ አይሳካም ማለት ለኢየሩሳሌም በኢየሩሳሌም ለሚኖሩ ሰዎች የትኛውም ጠላት ወይም ጥፋትን የህይወታቸውን ጥፋት የሚፈልግ ክፋትን የሚፈልግ ውድቀታቸውን የሚፈልግ የማንን የኢየሩሳሌምን ሶሊ ግልጽ ነው። የማንን የኢየሩሳሌምን ምናቸውን ጥፋታቸውን የሚፈልግ ጭንገፋቸውን የሚፈልግ ውድቀታቸውን የሚፈልግ ውርደታቸውን የሚፈልግ ሞታቸውን የሚፈልግ ምስቅልቅላቸውን የሚፈልግ ኪሳራቸውን የሚፈልግ በጣም ነገሮቻቸውን ማመሰቃቀል የሚፈልግ ምቾታቸውን የሚነሳ ደስታቸውን የሚነጥቅ ሰላማቸውን የሚረብሽ እንቅልፋቸውን የሚያሳጣ የህይወት ዘያቸውን የሚያምታታ ይሄ የጠላት ሐሳብ የተለያዩ የጠላት መሳሪያዎች ወይም አይነቶች በእነሱ ላይ አይሳካም። አይሞክርም ማለት አይደለም፣ አይጥርም ማለት አይደለም፣ አይፍጨረጨርም ማለት አይደለም፣ አይሮጥም ማለት አይደለም። ጠላት ነገሮቻቸውን ለማበላሸት አይሞክርም ማለት አይደለም። ነገር ግን የእግዚአብሔር ቃል ኪዳን በአንቺ ላይ የተሰራ መሳሪያ አይከናወንም ነው። ክብር ለመድኃኔዓለም ይሁን። ሃሌሉያ! ክብር ለጌታ ይሁን። ስለዚህ አይከናወንም። የትኛውም የጠላት እቅድ፣ የትኛውም የጠላት ፕሮግራም፣ የትኛውም የጠላት ዓላማ፣ የትኛውም የጠላት አጀንዳ በአንቺ ላይ አይከናወንም ማለት ነው። አይሳካለትም፣ አይሆንለትም፣ አይችልም፣ አያሸንፍም፣ አያመሰቃቅላችሁም፣ አይበትናችሁም፣ አያሰቃያችሁም፣ አያጎሳቁላችሁም የሚል የተስፋ ቃል ለኢየሩሳሌም ሕዝብ እግዚአብሔር የገባው የተስፋ ቃል ነው ማለት ነው። በኢሳይያስ ምዕራፍ 54 ላይ ያለውን ቃል እየተመለከትን ነው። ተስፋ እናደርጋለን ታክሳችሁ እየሰማችሁ ስለሆነ በዚህ ውስጥ ትልልቅ የእግዚአብሔር የተስፋ ቃል ወደ ህይወታችሁ እንደሚመጣ በእርግጠኝነት እንነግራችኋለን። ይህን የተስፋ ቃል በደንብ ተከታተሉ። ስለዚህ እንጋብዛችኋለን። ሼር አድርጉ፣ ተከታተሉ።
ለሌሎች ጋብዙ። ሁለተኛውንም ቪዲዮ ተከታተሉ።